ሰበር እስራኤል ኢራን ላይ የኒውክሌር ቦምብ ከጣለች በእነሱ ላይ የኒውክሌር ቦምብ ጥቃት እንደምትፈጽም ፓኪስታን ገልጻልናለች ሲሉ የኢራን ብሔራዊ ደህንነት ምክር ቤት አባል ሙሲን ሪያድ ተናገሩ። ሰላም ውድ የአዲስ ዜና ተመልካቾቻችን፣ ቻናላችንን ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቻችን እናልፋለን። ፓኪስታን ወደ ኢራን በመቶዎች የሚቆጠሩ ሚሳኤል የጫኑ መኪናዎችን መላኳን በርካታ ሚዲያዎች በመዘገብ ላይ ይገኛሉ። የሙርሺዱ የቅርብ አማካሪ የሆኑት አሊ ላርጂ ምሽቱን ጠንከር ያለ መግለጫም አውጥተዋል። በኢራን የሚገኙ የነዳጅ ፋሲሊቲዎች ላይ ጉዳት የሚደርስ ከሆነ ተባባሪ ቀጠናው ሀገራት ከነዳጆቻቸው እንደማይጠቀሙ ማስጠንቀቂያ ሰጥተዋል። ይህ መግለጫ ኢራን ላይ የሚፈጸመውን ጥቃት በተለያየ መንገድ እየረዳች ላለችው ለአሜሪካ አየር ኃይል ምቹ ስፍራን ለፈጠሩ ሀገራት የተሰጠም ይመስላል። መግለጫው ኢራን የዓለም 30% የነዳጅና 20% የጋዝ መተላለፊያ የሆነውን የሆርሙዝ ሰርጥ ላይ አንሶራላህ በቀይ ባህር ላይ የፈጸመውን አይነት እገዳን ማገድ እንደምትችል የሚጠቁም ነው። የእስራኤሉ ሃርትዝ ከእስራኤሉ ጦር ሚኒስቴር ባለስልጣናት እንደዘገበው በሰሜናዊውና ምስራቃዊው ድንበሮች ላይ ያለንን ኃይል ለማጠናከር በጋዛ የሚገኙ ወታደሮቻችንን መቀነስ ቀጥለናል። ኢራን እየፈጸመች ካለችው የተጠና የሚሳኤል ጥቃት በዚሁ መጠን ተጠናክሮ ለቀናት ከቀጠለና በሰሜን ምስራቃዊ የድንበሯ ክፍል የመከላከያ ጣቢያዎች ከፍተኛ ጉዳት ከደረሰባቸው የህዝቡላ በሶሪያ የሚገኙ ተዋጊ ኃይላት የእግረኛ ጥቃት መፈጸም እንደሚጀምሩ ይጠበቃል። ይህ ስጋት ነው ከጋዛ ሰራዊቷን እንድትቀንስና ምናልባትም ቋሚ የተኩስ አቁም እንድታደርግ የሚያስገድዳት። የኢራን ጦር ኃይሎች ቃል አቀባይ መጀመሪያ መግለጫንም ሰጥተዋል። ከመሬት በታች ያሉ መጠለያዎች ለጽዮናውያን ደህንነት አስተማማኝ ቦታ አይደሉም። የተወረረችው ምድር ወደፊት ለመኖር ምቹ ስለማይሆኑ ምድሪቱን ለቀው እንዲወጡ እንመክራለን ሲሉ ነው የሰጡት። እስራኤል ውስጥ ወታደራዊና የደህንነት የውሳኔ መስጫ ማዕከላትና የመሪዎች ቤቶች ጨምሮ ወሳኝ ኢላማዎች የሚያነጣጥሩባቸውም ይሆናል ሲሉ ተናግረዋል። ኢራን የመጀመሪያውን የጦር ኃይሎች መግለጫም ማውጣት ጀምራለች። ኢራን ምሽቱን በ3 ከተማዎች ላይ ጥቃትን መፈጸሟ ታውቋል። ሃይፋ፣ ቴልአቪቭ እና ኪሪያት ጋት ላይ የፈጸመቻቸው ጥቃቶች የተሳኩ መሆናቸውም ነው የተገለጸው። የጥቃቱ ኢላማዎችም የፔትሮል ማከማቻ፣ የጥናት ማዕከልና የሳይንቲስቶች መቀመጫ ስፍራ እንዳነጣጠረም ነው የተገለጸው። ኢራን በምሽቱ ጥቃት እስካሁን 30 ሚሳኤሎችን ብቻ ነው የተጠቀመችው። በየቀኑ እያየናቸው ካሉ አዳዲስ ሚሳኤሎች ውጪ ሲጃል፣ ፈታስቱ ሐሰን የተሰኙ ኢራን እስካሁን ያልተጠቀመቻቸው በርካታ ሚሳኤሎችም እንዳላት ይነገራል። በሃይፋ የፈጸመችውና የቪዲዮ ምስል ክፍል የተቀመጠው ጥቃት የፈጠረው ፍንዳታና መንቀጥቀጥ ኢራን በመከላከያ ሚኒስትሯ በኩል የገለጸችው ሚሳኤሎቿ እስከ 2 ቶን ፈንጅም መሸከም እንደሚችሉ ጠቋሚ ነው። በሌላ ዜና ትራምፕም የአያቶላ አሊ ኻሜኒ ነፍስ መታደጋቸው እየተነገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ ባይቃወሙ ኖሮ አያቶላ አሊ ኻሜኒ በእስራኤል ሊገደሉ ነበር ተብለዋል። እስራኤል በእቅዷ መሰረት የኢራኑን ሁለንተናዊ መሪ አያቶላ ኻሜኒን የመግደል አጋጣሚውን አግኝታ እንደነበረ እየተነገረም ይገኛል። ነገር ግን ዶናልድ ትራምፕ አግባብ የሌለው ውሳኔ ነው ሲሉ በመቃወማቸው ሁሉም ነገር ወደ ሰላም ሆኗል ተብለዋል። 3 የአሜሪካ ባለስልጣናትን ዋቢ አድርጎ ሮይተርስ የዞና ወኪል ሪፐብሊካኑ ትራምፕ ኻሜኒን መግደል ጥሩ ሀሳብ አይደለም በሚል መቃወማቸውን አስነብበዋል። ትራምፕ እንዲህ አይነቱን ሀሳብ ውድቅ ማድረጋቸው በተገለጸበት አጋጣሚ ኔታንያሁና ሪፐብሊካኑ ባለፈው ሳምንት ሰኞ፣ ሐሙስና ቅዳሜ በተለያዩ ጉዳዮች ላይ ለ3 ጊዜ ያህል መነጋገራቸውም ነው የተሰማው። በአሜሪካና ኢራን መካከል ምንም አይነት ቀጥተኛ ንግግር ባለፈው ሳምንት እንዳልነበረም ተወስቷል። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ የእስራኤል በኢራን ላይ ጥቃት ስትሰነዝር እውቅናው አልነበረንም ቢሉም ኔታንያሁ ከፎክስ ኒውስ ጋር በነገራቸው ቃለ ምልልስ ከአሜሪካ ጋር በቅንጅት እየሰራን ነው ማለታቸውም አነጋጋሪ ሆኗል። ትራምፕም ቢሆኑ የሚሰጧቸው አስተያየቶች በጉዳዩ ላይ እንዳሉበትም ያሳብቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና እስራኤል ጦርነቱን ማቆም አለባቸው፣ ይህንንም በአፋጣኝ ያደርጋሉ የሚል ሀሳብም ሰጥተዋል። እስራኤል ጥቃቷን ካቆመች የእኛ ምላሽም ይቆማል ሲሉ የኢራን ውጭ ጉዳይ ሚኒስትርም ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በዛሬው ዕለት በቴህራን ለሚገኙ ዲፕሎማቶች መግለጫን ሰጥተዋል። ከእስራኤል ጋር ግጭቱ ከተፈጠረ ወዲህ ለመጀመሪያ ጊዜ በሰጡት በዚህ መግለጫ ሲናገሩም እኛ ራሳችንን እየተከላከልን ነው፣ የእኛ ራስን መከላከል ደግሞ ህጋዊ መሰረት ያለው ነው። ለተቃጣብን ጥቃት የምናደርገው ምላሽ ጥቃቱ ከቆመ የእኛ ምላሽ መቆም ተፈጥሯዊ ነው ብለው ተናግረዋል። ጨምረውም እስራኤል
እስራኤል በደቡባዊ ፓርስ የነዳጅ ማውጫ ላይ የፈጸመችው ጥቃት ትልቅ ስህተት ነው። ይህ የነዳጅ ማውጫ እኛና ኳታር በጋራ የምናስተዳድረው ነው። እስራኤል ግጭቱን ከኢራን ግዛት ውጭም የማስፋፋት ዓላማ እንዳላት ይህ ያሳያል ሲሉ አስረድተዋል። በአሜሪካና ኢራን መካከል እየተካሄደ ያለውን የኒውክሌር ድርድር እስራኤል ሆን ብላ ለማሰናከል የጀመረችው ግጭት መሆኑንም የጠቀሱት ሚኒስትሩ ጨምረውም የእስራኤል ጥቃት ካለ አሜሪካ እውቅና እንደማይደረግ ገልጸዋል። ንግግራቸውንም ሲቀጥሉ በጥቃቱ ላይ አሜሪካ ምንም ተሳትፎ እንዳላደረገች በተለያዩ መንገዶች መልእክቶች እያደረሱን ነው። ነገር ግን እኛ ይህንን አናምንም፣ እንደውም በዚህ ጉዳይ ላይ ማስረጃዎችን እያሰባሰብን ነው በማለት መግለጻቸውን አረብ ኒውስ አያይዞ ዘግበዋል። ለሰዓቱ የነበሩን መረጃዎች እነዚህን ይመስላሉ። ቻናላችንን ሰብስክራይብ እንዲሁም የደወል ምልክቷን በመጫን በየቀኑና በየሰዓቱ የሚወጡ አዳዲስ መረጃዎችን መከታተል እንደምትችሉ እናሳውቃለን። መልካም ውሎ